ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህ ሰው የሚሰራውን ፋላሲ ወይም ማሳሳት አይተን እንምጣና ሪያክት የምናደርግበት ይሆናል። የነብዩ ሐዲስ ተብሎ ተወርቶ ዘጋቢው ሲቃ ሆኖ ማእሙን ሆኖ ሰነዱ ሙተሲል ሆኖ የተያዘ ሆኖ እንኳን ይሄ ሐዲስ ወይም የዚህ ሐዲስ ጥሬ ቃሉ ከዓቅል ጋር በማይገጥም መልኩ የመጣ ከሆነ ስለ አላህ የሚናገር ቢሆን ስለ ስሞቹ ስለ ሲፋቶቹ የሚናገር ቢሆን ከዚያ ጋር በማይገጥም መልኩ የመጣ ከሆነ ነብዩ አላሉትም ብለን ነው ምን መልሰው። ወደ ፋላሲው ከመግባታችን በፊት አንድ ጥቆማ ይኖረኛል። ወደ ጥቆማው አንድ ሰው ይህ የሸሪዓ አስተምሮ አይምሮ አይቀበለውም ካለ ውሸቱን ነው። ያልተቀበለው አቅሉ ሳይሆን ስሜቱ ነው። መልእክተኛውን ሰለላሁ ዐለይሂ ወሰለም ተቃርኖ አቅሌን የተከተልኩት ማለት ልክ ወተት ጥቁር ነው ብሎ እንደመከራከር ነው። መልእክተኛውን ተቃርነህ የቆምክበት ሰፈር የሰፈሩ ስም አቅል ሳይሆን ሀዋ ወይም ስሜት ነው የሚባለው። ሙስናን የኪስ ገንዘብ ወይም የሻይ ስላልከው ሁክሙ አይቀየርም። ሐራም ነው፣ ሐራም ነው። ስሜትህንም አቅል በሚል ስም ስለሞሸርከው ስላሰማመርከው ብይኑ አይቀየርም። ሀዋና አቅል ለየቅል የሆኑ እሳትና ጭድ የሆኑ ነገሮች ናቸው። መልእክተኛውን ዐለይሂ ሰላቱ ወሰላም ተቃርነህ ከቆምክ አውቶማቲካሊ መገንዘብ ያለብህ ነገር፣ መረዳት ያለብህ ነገር እየተከተልክ ያለኸው አቅልህን ሳይሆን ስሜትህን ነው። ካላመንከኝ የቁርአን ማስረጃ ላምጣለህ። አላሁ ሱብሓነሁ ወተዓላ በሱረቱል ቀሰስ ምን ይላል? ፈኢን ለም የስተጂቡ ለክ ፈዕለም አነማ የተቢዑነ አህዋአሁም። እሺ የማይሉህ ከሆነ የሚከተሉት ስሜታቸውን ብቻ እንደሆነ እወቅ ይላቸዋል ለመልእክተኛው ዐለይሂ ሰላቱ ወሰላም። ሸሪዓና አቅልን ትቶ ስሜትን መከተል ምን ያህል የተወገዘ የተዋረደ ተግባር እንደሆነ አላህ ምን ያህል የወቀሰው ነገር እንደሆነ በቁርአኑ ያሉ ማስረጃዎች በጣም የበዙ ናቸው። ነገር ግን ላለማብዛት አንድ ማስረጃ ብቻ እጠቀማለሁ። አቅልና ሸሪዓን ትተን ስሜትን እንከተል ብንል ኖሮ ምን ሊከሰት እንደሚችል ታውቃለህ? ምን ሊከሰት እንደሚችል አላህ በቁርአኑ ተናግረዋል። ወለው ይተበዐል ሐቁ አህዋአሁም ለፈሰደት ሰማዋቱ ወልአርድ ወመን ፊህን። አላህ ስሜታቸውን ቢከተልላቸው ኖሮ በእርግጥም በእውነትም በሰማያትና በምድር በውስጣቸው ያለውም በተበላሸ ነበር ይላል። ስናጠቃልለው መልእክተኛውን ተቃርኖ አቅሌን ነው የተከተልኩት የሚባል ቋንቋ የለም። አቅልን ትቶ ስሜትን ከመከተል ውስጥ አንዱ ሰዎች ላይ ፋላሲ ወይም ማሳሳትን መስራት ነውና ወደ ፋላሲያችን እንመለስ። ይህ ሰው የሰራው ፋላሲ ወይም ማሳሳት ፐርሰናል ኢንክሬዱሊቲ ይባላል። ፐርሰናል ኢንክሬዱሊቲ የሚባለው የፋላሲ ወይም የማሳሳት ስልት የሚያጠነጥነውና የሚሽከረከረው በግንዛቤ ዙሪያ ነው። ማለትም አንድ ሰው ይህ ነገር ትክክል አይደለም ብሎ ይሞግታል። ትክክል ላለመሆኑ ማስረጃህ ምንድን ነው ተብሎ ሲጠየቅ ምን ይላል? እኔ ስላልገባኝ፣ እኔ ስላልተረዳሁት ብሎ ከመለሰ ይህ ፐርሰናል ኢንክሬዱሊቲ ይባላል ማለት ነው። የራስን የአእምሮ ውስንነትና መገንዘብ አለመቻልን እንደ ማስረጃ መጠቀም ማለት ነው። እንደ ምሳሌ እኔ ኳንተም ፊዚክስ አልገባኝም፣ ስለዚህ ይህ ሰብጀክት ትክክል አይደለም ብዬ አርጊው ባረግ ይህ ፋላሲ ነው። ፋላሲው ደግሞ ምን ይባላል? ፐርሰናል ኢንክሬዱሊቲ ይባላል ማለት ነው። የራሴን የአእምሮ ውስንነትና መረዳት አለመቻልን እንደ ማስረጃ ተጠቅሜያለሁና ይህም ሰው የተጠቀመው የማሳሳት ስልት ወይም ፋላሲ ይህንኑ ራሱኑ ፐርሰናል ኢንክሬዱሊቲ ነው። ምን አለ? የረሱሉ ሰለላሁ ዐለይሂ ወሰለም ሐዲሱን የዘገበው ሰው ምንም ያህል ሲቃና ወይም ታማኝ ቢሆን በሰነድም በኩል ደግሞ ሙተሲል ቢሆን እንኳን ይህ ሐዲስ አቅል የማይቀበለው ከሆነ አንቀበለውም አለ። ባጭሩ ምን እያለ ነው? ሐዲሱ ምንም ያህል ጠንካራና ታማኝ ቢሆን እንኳን ከአቅላችን ጋር የማይገጥም ከሆነ አንቀበለውም ነው። በመጀመሪያ ደረጃ ይህንን የከረፋ ንግግር በዘገባ መልኩ በማስተላለፋችን እንኳን አላህን መሐርታን ጠይቀዋለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወደ መልሶቻችን ግን ስንመለስ አንደኛ የአንተ አቅል የመረዳት ስንፍና ካለበት፣ የመረዳት ውስንነት ካለበት መልእክተኛው ዐለይሂ ሰላቱ ወሰላም በማይዋሻው አንደበታቸው የተናገሩት ነገር ውድቅ ይሆናል ማለት ነው እንዴ? ሁለተኛ
ከአቅል ነቅል የምታስቀድም ከሆነ አንድ ጥያቄ ልጠይቀ። ሌትስ ሴይ በነቢዩላህ ኑህ ዓለይሂ ሰላቱ ወሰላም ዘመን የነበርክ ሰው ነህ ብለን እናስብ። ነቢዩላህ ኑህ አላህ ባዘዛቸው መሰረት የውሃን ጥፍጣፊ በማይታይበት እልም ያለ በረሃ ላይ መርከብን እንዲሰሩ ታዘው ነበር። እልም ያለ በረሃ ላይ መርከብን መስራት የትኛው አቅል ነው ትክክል ነው ብሎ የሚቀበለው? ስለዚህም አቅልን የምታስቀድም ከሆነና በነቢዩላህ ኑህ ዘመን የነበርክ ሰው ብትሆን ብቸኛ ያለህ አማራጭ የነቢዩላህ ኑህ ጠላት የመሆን አማራጭ ብቻ ነው። ሶስተኛ መልእክተኛው ዓለይሂ ሰላቱ ወሰላም ይዘውት የመጡት ነገር ሁሌም እውነት ነው። ሰዎች ቢቀበሏቸውም ባይቀበሏቸውም፣ ሰዎች ቢገባቸውም ባይገባቸውም መልእክተኛው ይዘውት የመጡት ነገር ሁሌም እውነት ነው። የመካ ሙሽሪኮች የመልእክተኛውን ዳዕዋ ከሰሙ በኋላ በአእምሯቸው በአቅላቸው አመዛዝነው አንቀበልም ሲሉም የመልእክተኛው ጥሪ እውነት ነው። ካመዛዘኑም በኋላ ዳዕዋው ገብቷቸው እስልምናን ሲቀበሉም ዳዕዋው ወይም የመልእክተኛው ጥሪ እውነት ነው እንጂ እስልምና ከአቅል በፊት ውሸት ነው ከአቅል በኋላ ግን እውነት ነው የሚባል ኮንሰፕት የለውም። ሁሌም እውነትና እውነት ነው። በምሳሌ ላስረዳ። የምንጠጣው ነገር ውስጥ ዝንብ ከገባ ዝንቡን ወደ ውስጥ መንከር የሚጠጣውን ነገር ከበሽታ እንደሚያጠራው እንደሚያጸዳው መልእክተኛው ተናግረዋል። ነገር ግን ይህንን ዝንብን ወደ ውስጥ የማስገባት ኮንሰፕት አንዳንድ አእምሮች ከብዷቸው ነበር እና የሆኑ ሰዎች አቅል ይህን ነገር መቀበል ስለከበደው ይህንን ሐዲስ አንቀበልም ልንል ነው። ጥሩነቱ ግን ወደ መጨረሻው ዘመን ሳይንስ መጣና ዝንብ በአንዱ ክንፉ ባክቴሪያ ቢይዝ በሌላኛው ክንፉ ደግሞ ያንን ባክቴሪያ የሚያጠፋ ሳይንስ በጥናት ደርሶበት ቅሌታቸውን አከናነባቸው። አራተኛ አላሁ ስብሓንሁ ወተዓላ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ፣ ዛሬ ዲናችሁን ሃይማኖታችሁን ሞላሁላችሁ ጸጋዬንም በእናንተ ላይ ሙሉ አደረግኩ ተማም አደረግኩ ሲል በአቅል ካልታገዘ ግን ጎዶሎ ነው የሚል ኢስቲስና አላወጣም። ዲን ሙሉ ለመሆን የጀህሚያ የሙዕተዚላ የአሻዒራ አቅል ያስፈልገዋል። በእነሱ ካልታገዘ ጎዶሎ ነው የሚል ኢስቲስና የለውም። እነዚህ አቅለን እናስቀድማለን የሚሉ ፊረቆች ከመምጣታቸውን በፊት ዲናችን ሙሉ ነው። አምስተኛ መልእክተኛው ንግግር ከአቅል ጋር የማይገጥም ከሆነ ብሎ መሞገት በተዘዋዋሪ አረምን በተዘዋዋሪ እንደውም በቀጥታ መልእክተኛውን መስደብ ነው። ምክንያቱም መልእክተኛው ከአቅል ጋር የማይገጥም ከአቅል ጋር የሚጋጭን ነገር ያስተምራሉ ብሎ እንደመሞገት ነው። ታዲያ ከዚህ በላይ መልእክተኛውን መሳደብ አለ? ስድስተኛ እንደው ግን ሊጋጭ ቢችል እንኳን መደረግ የነበረበት ምንድን ነው? ሊሳሳትም ላይሳሳትም የሚችለውን የሰውን ልጅ አእምሮ መከተል ነው የሚሻለው ወይስ ከስህተት የጠሩትን የተጠበቁትን መልእክተኛውን መከተል ነው የሚሻለው? የበለጠ አጅር የሚያስገኘውስ የትኛው ነው? የመጨረሻው ነጥብ ለሌለ ላልተፈጠረ ችግር መፍትሄ የመፈለግ አባዜ ነው። አቅልና ነቅል ከተጋጨ የቱን እናስቀድም የሚል በሽታ። መች የት ሀገር ነው አቅልና ነቅል ተጋጭቶ የሚያውቀው? መቼም ተከስቶ የማያውቅ ነገር ቢኖር አቅልና ነቅል ተጋጭተዋል የሚባል ነገር ነው። አቅልና ነቅል ከተጋጩ ተብሎ ተቀጥሎ የሚመጣ የመፍትሄ ሐሳብ የለም። አቅልና ነቅል ከተጋጩ ብሎ የመፍትሄ ሐሳብ መፈለግ ዝናብ በሌለበት ሀገር እንዴት የጎርፍ መከላከያ እንገንባ ብሎ እንደመጨነቅ ነው። ወይ ደግሞ የራሴን የሰውነቴን ጥላ እንዳረግጠው ምን ላድርግ ምን ይሻለኛል ብሎ የመፍትሄ ሐሳብ እንደማፈላለግ ነው። ይሄ ነገር በሽታ ነው። ስለዚህም የአእምሮ ሐኪም ዘንድ ሄዶ መታየት ያስፈልገዋል። ለሌለ ችግር መፍትሄ መፈለግ ችግር ማምጣት ነው ይላሉ ሼኻችን። በቀትር ፀሐይ ደመና በሌለበት ውልል ባለ ፀሐይ ላይ ለዛውም ደጅ ሆነ ፓውዛ ካላበራው ካልክ መታከም መታየት ያስፈልገዋል። አቅልና ነቅል ከተጋጨ ብሎ መፍትሄ መፈለግም ልክ እንደዚሁ ነው። እንዴት ሆኖ ነው አቅልና ነቅል የሚጋጨው? አቅልንም ነቅልንም የሰጠን አንድ አምላክ ሆኖ ሳለ ሁለቱም የአንድ አምላክ ንብረቶች ሆነው ሳለ በጣም የሚገርመው ደግሞ ሁለቱም ወደ እውነት የሚመሩን እውነትን ከሐሰት ለማበጠር የምንጠቀምባቸው መሳሪያዎች ሆነው ሳለ ይጋጫሉ ወይ ቢጋጭብኝ ብሎ ማሰብ የጤና አይደለም። ባጭሩ አቅልና ነቅል ሊጋጭ ይችላል ብሎ መሞገት ልክ በሬ ወልዶ ነበር ብሎ እንደመሞገት ነው። هذا والله أعلم وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته.